እኔ አንዳንድ ጊዜ በኑሮ ስጨነቅና እንትን ዝም ብዬ ሐኪም ቤት እሄዳለሁ ምንም ሰው ባላገኝ ሂጅ አያለሁ አሁን ይሄንን የመሰለ ልጅ ይሄን እኮ እንደኔ ወክ ያረገ ነበር እና ምላለው ለራሴ ነው ምለ ሌላው መሄደው እውነቴን ነው ምለ መቃብር ቦታ እሄዳለሁ መሽቀን ነው መሰለ ሂጄ እዚህ ዮሴፍ ወደ ሳሪስ መንገድ ሄድኩኝ እና ሳይ አንዲት ልጅ 26 ዓመቷ ነው እዛ አላርለ እድሜያቸው ምናምን ዶክተር ነች ስሟ በእምነት ምናምን ይላል አሁን ይሄ ጅልነት ይመስላልና እንዳትስቁብኝ ፌስቡክ ላይ ፈለኳት እንዴት ነበር የምትኖረው አይወነሲ እንዴት ነበር ቀኖቿ ምን ይመስሉ ነበር ስቶሪዎቿ ምን ይመስሉ ነበር she was በጣም ያንግ እድሜዋን እኮ ያሳለፈችው ህክምና ትምህርት ላይ ነው 7 ዓመት 26 ምናልባት 25 ላይ ነው የተመረቀችው at some point ቆንጆ ልጅ ሜካፕዋን አርጋ ምናምን የምትወጣ ዴት አርጋ ይሆናል ላይፍ አላት ያቺ ልጅ ግን she is no longer in this planet አሁን አልፋለች አንተስ የምታመሰግንበት ነገር አለ ይሲ ዛሬ እየተነፈስኩ ነው አንድ ጊዜ ያሉ ይሄ አይኗ ይሄ እንደዚህ ብሎ ቀረ ማለት እኛ በሰከንድ ውስጥ ስንቴ ብሊንክ እንደዚሁ ነው ቀረ እና ልታብድ ደረሰች ሶ መካኒካሊ እዚህ ጋር ሰርጀሪ አድርገው ስትፈልግ እንዲህ የምታደርገው መካኒካሊ ማለት እግዚአብሔርን አመሰገነች አየኛ እንዲህ የምናደርገው ቀላል ነገር ለአንዳንዶች በርደን ነው እግዚአብሔር ወይ አመሰግናለሁ በቃ ዛሬ መኖር ችያለሁ